ውስጡ ላይ የምንጨምረውን እንትን ደግሞ ያው በዚህ መልኩ እናዘጋጀን ማለት ነው። ያ ባዘጋጀነው ቅጣ ላይ ቅድም ያሳየዋችሁ ቲማቲሙ ሁሉም ነገር እዚህ ላይ እንትን ይገባል ማለት ነው። እዚህ ጋር ጨው ጨው ግን አታብዙ እሺ። ጨው ቆንጆ በርበሬ ነው የሚባለው ወይ ፌፋ፣ ይሄንን በታበዙ ደስ ይለኛል። በልኩ አድርጋችሁ እንደገና ደግሞ ሌላ በጣም ወዳት እንትን አለች ቃሪያ በላይ ላዩ የምትፈልጉትን ያክል ጨምራችሁ ለካ በጣም ነው የሚጣፍጠው። በሽታው ነው የማውቀው እኔ። ቅጣው ላይ ሳንድዊች እንደሚሆን አሳያችኋለሁ ማለት ነው። በዚህ አይነት መልኩ እንትን እናደርጋለን ማለት ነው። አሁን እንትን የሚላችሁ ነገር ያዘጋጀሁት እንትን በላይ ላይ የሚጨመር እንትን ይሄ ነው ማለት ነው። ሽፒናት፣ ዶሮ፣ እንደገና ቲማቲም፣ ቃሪያ፣ ትልቁ ቃሪያ እንዲሁም እንትን አለው ማለት ነው። ምንድነው ሽንኩርት ማለት ነው። እና እኔ የተጠቀምኩት ጣፋጭ የተፈጨ ነጭ ሽንኩርት እና ይሄ ፌፋ ወይም ቆንጆ በርበሬ እንደገና ጨው ነው የተጠቀምኩት ማለት ነው። ለራሳችሁ ደግሞ የሌላ የሚጣፍጣችሁ ነገር ካለ እንትን ማድረግ ይችላላችሁ ማለት ነው። የሚጣፍጣችሁን ጣዕም ማድረግ ይችላላችሁ። ይሄው ያዘጋጀነው ቅጣ በእንደዚህ አይነት መልኩ ወጥቷል ማለት ነው። ያው አሳያችኋለሁ። በጣም ቆንጆ እንትን ነው፣ አሪፍ እንትን ነው የወጣው። እንደውም 10 ደቂቃ ምናምን በቂ ነው። ብዙ ፍሩም ካልጋለ ነው 15 ደቂቃ የሚፈጅባችሁ። የጋለ ነገር ከሆነ 10 ደቂቃ በቂ ነው ማለት ነው። ከዛ ያው የተዘጋጀው እንትን በላይ ላዩ እንደዚህ ጨምረን ከዛን ያው በሳንድዊች መልኩ ማዘጋጀት እንችላለን ማለት ነው። አያችሁት? በዚህ መልኩ እናዘጋጀዋለን ማለት ነው። ልክ እንደ ሳንድዊች ማለት ነው። ከዛ እንግዲህ እናየዋለን ማለት ነው። አሁን እንቆርጠዋለን። ያ yes ግን አሁን በጣም የሚገርም ምንድነው ምሳ ለሁለት ጊዜ የምንመገበው ምሳ ነው ማለት ነው። ስለዚህ በእንደዚህ አይነት መልኩ እኛ አዘጋጅተን ምሳችንን ምንም ነገር ትርኪ ምርክ የሌለው ማለት ነው። በእንደዚህ አይነት መልኩ አዘጋጅተን ምሳችንን መመገብ እንችላለን ማለት ነው። ያ እና ይሄን መሰለ በጣም በእያንዳንዱ እንትን ማለት ነው በተዘጋጀው በአንደኛው በተቆረጠ በአንዱ በኩል በግማሹ ብቻ 62 ፕሮቲን እናገኛለን ማለት ነው። ካሎሪን ደግሞ ወደ 644 ካሎሪን ባንዱ ብቻ በግማሹ እናገኛለን። እንግዲህ ለሁለት ጊዜ የሚሆን ፕሮቲን ያለው ፕሮቲንና ካሎሪን በቂ ካሎሪን ያለው ምግብ ነው ማለት ነው። ምንም ነገር ሙሉ ለሙሉ የተሰራው ከዶሮ ውጭ ሙሉ ለሙሉ የተሰራው በቬጅቴብል ነው ማለት ነው። ያ እና አስተያየት ኮመንት ስጡኝ። ሌላ ምን እንዲሰራላችሁ ከፈለጋችሁ ወይ ምሳ ቁርስ
ምን መስራት ምን እንደምትፈልጉ አሳውቁኝ ማለት ነው በኮመንት ላይ። ያ ኮመንት ላይ ጻፉልኝ። ሌላ ምን አይነት ምግብ እንዲሰራላችሁ የምትፈልጉ ነገር ከሆነ ኮመንት ላይ አሳውቁኝ። እንደዚህ እያበሰላችሁ የምትፈልጉትን ምግብ ደግሞ እንደዚህ እያበሰላችሁ መመገብ ትችላላችሁ፣ መጠየቅ ትችላላችሁ። ኮመንት አስተያየት ያስፈልገኛል ማለት ነው። እንዳያሳስተኝ ረመዳን ነው ደግሞ ብዙ ምራቄን እያወጥኩ ነው። ለጨዋታው ድምቀት ነው። ያው ለምሳሌ እንትን ለፍጥር ያዘጋጀሁት እንትን ነው። ይሄን ይመስላል ማለት ነው። እናንተ ሞክሩት። የጎደለ ነገር ካለ ጠይቁኝ ኮመንት ላይ። እወዳችኋለሁ። መልካም ቀን ይሁንላችሁ።